መጽሐፈ ዕዝራ የሁለቱ ዜና መዋዕል መጽሐፍት ተከታይ ሲሆን የሚተርከውም ጥቂት የአይሁድ ስደተኞች ከባቢሎን ስለመመለሳቸውና በኢየሩሳሌም የሕይወትና የአምልኮ ተሐድሶ ስለመሆኑ ነው። እነዚህም ሁኔታዎች በሚከተለው ደረጃ ቀርበዋል። የመጀመሪያው በፋርስ ንጉሠ ነገሥት በቂሮስ ፈቃድ የመጀመሪያዎቹ አይሁድ ስደተኞች ከባቢሎን ተመለሱ። ሁለተኛው ቤተ መቅደሱ እንደገና ታንጾ ተመረቀ። አምልኮተ እግዚአብሔርም በኢየሩሳሌም እንደገና ተጀመረ። ሶስተኛ ከብዙ ዓመቶች በኋላ የእግዚአብሔር ሕግ ምሁር በነበረው በዕዝራ መሪነት ሌሎች የአይሁድ ስደተኞች ወደ ኢየሩሳሌም ተመለሱ። ዕዝራ የእስራኤልን መንፈሳዊ ቅርጽ ወደ ነበረበት ለመመለስ ሕዝቡ የመንፈሳዊውንና የሥጋዊውን ኑሮ እንደገና እንዲያደራጁ ረዳቸው። የመጽሐፉን ይዘት ስንመለከት የአይሁድ ከምርኮ ወደ አገራቸው መመለስ፣ የመሠዊያው እንደገና መሰራትና የቤተ መቅደሱ ሥራ መጀመር፣ ኢየሩሳሌምን እንደገና በመስራት ላይ የተከሰተ ችግር፣ የቤተ መቅደሱ ሥራ መጠናቀቅ፣ ዕዝራ አይሁድን ወደ ኢየሩሳሌም መርቶ መሄዱ፣ ዕዝራ አሕዛብ ሴቶችን ያገቡ ወንዶች ሊፈቱ ማስገደዱ፣ ይህንን እናገኛለን። መጽሐፈ ነህምያ በሶስት ሊከፈል ይችላል። የመጀመሪያው ይሁዳን እንዲያስተዳድር በፋርስ ንጉሠ ነገሥት በተላከው በነህምያ መሪነት የኢየሩሳሌም ቅጥሮች መታደሳቸውን የሚያስረዳው ታሪክ ነው። ከዚህም በቀር ነህምያ ሥጋዊና ሃይማኖታዊ ተሐድሶችን አካሂዷል። ሁለተኛ የእግዚአብሔር ሕግ መጽሐፍ በዕዝራ ስለመነበቡና ሕዝቡ ኃጢአታቸውን ስለመናዘዛቸው የሚናገረው ክፍል ነው። ሶስተኛ ነህምያ የይሁዳ አገረ ገዥ ሆኖ ስላካሄዳቸው ሌሎች ተግባሮች የሚገልጠው ክፍል ነው። በመጽሐፍ ውስጥ ጎላ ብሎ የሚታየው ነገር ነህምያ በእግዚአብሔር ላይ ስለነበረው ጽኑ መታመንና ወደ እግዚአብሔርም ስላቀረባቸው ጸሎቶች የሚያሳየው ታሪክ ነው። የመጽሐፉን ይዘት ስንመለከት ንጉሥ አርጤክስስ ነህምያን ወደ ኢየሩሳሌም መላኩ፣ የኢየሩሳሌም ግንቦች እንደገና መገንባቱ፣ ነህምያ ስለ ድሆች ማሰቡ፣ የጠላት አድማም እያለ የግንቡ ሥራ ማለቁ፣ የምርኮ ተመላሾች፣ ዕዝራ የእግዚአብሔርን ሕግ ለሕዝቡ ማቅረቡ፣ የዳስ በዓልን ማክበራቸው፣ ሕዝቡ ኃጢአቱን መናዘዙ፣ ለእግዚአብሔር ሕግ ለመታዘዝ የስምምነት ውል መፈረማቸው፣ በይሁዳና በኢየሩሳሌም የሰፈሩ ሰዎች፣ ከምርኮ የተመለሱ ካህናትና ሌዋውያን፣ ነህምያ የከተማውን ግንብ ማስመረቁ፣ ነህምያ ያደረገው ለውጥ፣ ይህንን እናገኛለን። በመጽሐፈ አስቴር የተጠቀሱት ድርጊቶች በፋርስ ንጉሠ ነገሥት የክረምት መኖሪያ ስፍራ የተፈጸሙ ሲሆኑ በታላቅ ድርጊቷና ለሕዝቧ ባላት ከፍተኛ ፍቅር ሕዝቧን በጠላቶቻቸው እጅ ከመደምሰስ ባዳነችው አስቴር ተብላ ትጠራ በነበረችው አንዲት አይሁዳዊት ጀግና ሴት ላይ የሚያተኩሩ ናቸው። መጽሐፉ ፑሪም በመባል ስለሚታወቀው የአይሁድ ክብረ በዓል አጀማመርና ፍቺ በሚገባ ያስረዳል። የመጽሐፉን ይዘት ስንመለከት የአስቴር ንግሥት መሆን፣ ሐማ አይሁድን ለመደምሰስ ማቀዱ፣ መርዶክዮስ የአስቴርን እርዳታ መጠየቁ፣ መርዶክዮስ ክብር ማግኘቱ፣ ሐማን የሞት ፍርድ እንደተፈረደበት፣ አይሁድ ራሳቸውን እንደተላኩና ጠላቶቻቸውን እንዳጠፉ፣ የፑሪም በዓል አከባበር፣ የአርጤክስስና የመርዶክዮስ ታላቅነት በመጽሐፉ ይህንን እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ።